እግዚአብሔር የምሬን ነው የምላችሁ። ልታጡኝ ነው በቃ ልታጡኝ ነው። እኔ አልቅሼው ላይ ቦታ ደስ ምን በቃ ያመመኝ ነው የምላችሁ። እኔ ማለት ነው እግዚአብሔር ዛሬ ምን እንደምለው ራሱ አመመኝ። ታውቃላችሁ አመመኝ ማለት ነው። አንተ ሰው እንዴት በዚህ ልክ ራሱን ይወዳል? ቆይ ሰው እንዴት በዚህ ልክ ራሱን ሊወድ ይችላል? እኔ አሁን ከመሬት ተነስቼ እንደዞላ ዩናይትድ መደገፍ ትቻለሁ እንደውም አቆም ያለው ብለህ እኔ ይፈረድብኛል። እናቴ ትሞት በቃ ኋላ ቆይ እዚህ የቋጠር ነው ዩናይትድ ስለሚገባው እኛ በጣም ራሴን አረጋግቼ ነውና ይሄ ቪዲዮ ምሰራ የሆነ በጣም ተቃጥያለሁ። ዛሬ 2-0 አሸንፏል ማንቸስተር ዩናይትድ። ፖርቹጋል እንደዚህ አስጠልታኝ አታውቅም። በአሞሪም በዳሎና በዚህ ሰውዬ የተነሳ እነዚህ ልጆች ስለማታውቁ ነው፣ የኛን ተጫዋቾች ስለማታውቁ ነው። የሞቱ ናቸው። ሳጥን ነው የቀረው። አንድ ነጥብ ማለት ነው አይገባም ነበር በዚህ ጨዋታ ላይ ሶስቱንም ነጥብ ሊወስድ የሚገባው ቡድን ነበረ ማፕሪን ወርባው ማለት ነው። አርቴታ በሚባል አርቴታ የሚመራው የሙጀሊያን ስብስብ አልተቃጠልኩም። በጣም ነው የተቃጠልኩት። ኧረ በስመ አብ እኔ እግዚአብሔርን ማለት ነው እኔ አርቴታን ማለት ነው እኔ ከድሮ ጀምሮ እናገራለሁ አይደል? አርቴታ የሚሆን አሰልጣኝ አይደለም። በቃ እኔ ተቃጠልኩኝ እንጂ ቀጥል 11 ደደብ ተጫዋች በአንድ ድንጋይ ራስ እየተመሩ ማለት ዩናይትድ ነው በዚህ ሰዓት ላይ። እነዚህ ልጆች ስለማታውቁ ነው፣ የኛን ተጫዋቾች ስለማታውቁ ነው። የሞቱ ናቸው። ሳጥን ነው የቀረው። እኔ አሁን ከመሬት ተነስቼ እንደዞላ ዛሬ የተሸነፍነው ሲቲ ችሎ ምናምን ሰው ማይረባ አካካም የሆነ አሰላለፍና ቲም ስላለው ነው። የኛ ዩናይትድ አይመለስም እንደዚህ ያሰጠኝ እና ተፈጥሯል። ሜዳ ውስጥ ያለ አሳንድም እና ንፍታ ኔክስት እንደሞ እንበላለን። ዋልሽ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው። አሁን እኔስ ምንድን ነው የሚባለው? ከዱራሜ ነው ከቡራዩ ጋር ተጫውተን እኔ መሰለው ውጤት ስሙ እንኳን ከማይታወቅ ቲም ጋር ምድረ ወያላ ቋጣሪ በጊዜ ተኛ ይላል። 2-0 ሲመሩ የነበረው ከለበ ሙቤባ ያስኩኛ የዛሬ ፐርፎርማንስ አፈር የበላ ፐርፎርማንስ ሴሽኮ አፈር የበላ ፐርፎርማንስ። አንተ ወያላ አንገተ ሰር ነው እየተነፈስኩ ያለሁት ልልክ እኮ ነው ፎቶ ያስቀመጥኩት። ተረጋጋሁ። ዩናይትድ አረጋጋኝ። ወይ እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። በእውነት ለመናገር ደስ ብሎኛል። እኔ በጣም ይላችሁ ተቃጥዬ በቃ የሆነ ነገር ውስጥ እዚህ ጋር እያረረው ጨጓሬ ነው የምላችሁ። በቃ አብርኩኝ። ንፍጣ ኔክስት ሲዝን ደግሞ እንበላለን ነው ብላችሁ አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት። አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ዋንጫ ማጣቱ እጅግ በጣም ነው የሚያምናደው። በጣም ዛሬው የፈረደባት ማንቼም ትለበለባለች። እኔ እንደዚህ እርግጠኛ ሆኜ አላውቅም። በቲሜ ማለት ገብቷል። በጣም እርግጠኛ ነኝ ዊን እንደምናደርግ። ዛሬ እዚህ ጨዋታ ላይ ማን ሲቲ ጋር የነበረው ችግር ምንድን ነው የሚለው እንደቅ ካየሁት ነገር ነው የምናገረው። ደርቢ ዴይ ተሸንፈናል እምለው ነገር ግን ማለት ነው ደነዝ ነው ወይ ፔፕ? ተቃጠልን እኮ ተቃጠልን። ወገን ሽቦ አስበላው ልጁ ማርግዬን አስበላው። አንተ አፈራባ ብላ አንተ ቅሌታም ሽማግሌ። ኧረ ተቃጠልን። ኧረ በአላህ ሊፈጀ ነው። ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጠ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገቡ አይመስሉም ነበር። ምንም አንዴ ብቻ ተሞከረ። እሱ እንደሆነ ነው አይሰማም እኮ ገባ አይሰማም። ወይኔ ቋጠሩ ወይ አሞሪ ሶስት ለተምታማና አታመጣ መጣመጣ ሆነ አይም ያለና ባሉ እንዳለ ከነቆጡ ይጣለ በጓይ ነው ያንተ ታክቲክ ገራፍ ምንድነው እየተደረገ ያለው? ምንድነው የሚያመጣው 50 ሚሊዮን ምንድነው የሚሰራው? ኮናቴ ግን ከኛ ጋር ያለ ችግር ምንድን? ኪዛ የኛ ተጫዋች አይደለም ወይ?
አይደለም ወይ ለምንድን ነው የማታስገባ? ኧረ እኔ ተቃጠልኩኝ። ኧረ እኔ ነደድኩኝ። ጀማው ንድድን ያልኩት ንድድ ማለት ነው እንዴ? እኔ ሁላችሁ አርሰናል ከሚሸነፍበት ጨዋታ በላይ እየተቃጠልኩኝ የምገኘው ማለት ነው ይሄ ሽማግሌ ቡድን እያሸነፈበት ያለበት መንገድ ነው በጣም እያቃጠለኝ። 5-6 ሚድፊልድ ምንድን ነው የሚያደርግልህ? ኬዛን እንኳን ቢያንስ ወይ ሪዮ ኤንጉማን አታስገባው እንዴ? ኧረ በጣም ነው የሚያስጠላ። እኔ አሁን እኮ ቅጥል ከማለት በርጦ የቃስቀኛ የሊቨርፑል ነገር እያስጠቀኝ ነው። ለላንድ ተሸነፍን አናዘርዋን ተሰጣት ሊቨርፑል። እሺ የአምናው ሻምፒዮኖች አረ ስቴዲየሙን ፔኒንሱላ አረጋችሁት እንዴ? ሸነኝን እናለጥልጡኝ ሸናሽ ያለብህን ቪዲዮ አሁን ልቀቅ፣ አሁን ፖስት በለው። በዚህ ውጤት በዚህ ለባዶ ውጤት ፖስት አድርገው። ዋላ አስደብራለሁ። የወረደ ፐርፎርማንስ የወረደ በቃ ወኔ አጡ። ሲጀመር የዛሬውን 3 ነጥብ